አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታዮች ወንድሞች እንዴት ናችሁ? ሰላም ሰላም ብያለሁ። ዛሬ የምንሰራው ድጃጅ በልፎርን ነው ማለት ነው ውዶቼ፣ መሽዊ ማለት ነው። ይሄንን የቆራረኩት ዶሯችሁን መጀመሪያ ጥብት ጽድት ታረጉዳ። ከዛም በኋላ እንደገና በዚህ መልኩ እንደዚህ እኔ ቆራርጬዋለሁኝ። በሌላ ቀን ኢንሻአላህ ያው ሙሉውን ኢንሻአላህ ያሳያችኋለሁ ማለት ነው። እና የምጨምረው ባህራት እዚህ ጋር ፓፕሪካ፣ ከሙን እዚህ ጋር ይታያችኋል። ከሙን፣ ፍልፍል አስወድ፣ ጨው ነው ማለት ነው። እዚህ ጋር ያችሁ እዚህ ጋር ይሄንን ነው የምጨምረው ውዶቼ። ከዛም በኋላ አሳያችኋለሁ። ከዛ ውዶቼ እንደዚህ እናደርጋለን ማለት ነው። እንደዚህ ባህራት ምናምን ከጨመርን በኋላ ቅድም ያሳየኋችሁን ባህራት ከዛ በዚህ መልኩ በደንብ አድርገን ባህራቱ እንዲገባ ማለት ነው። እንደዚህ ቆንጆ አድርገን ይሁት እንደዚህ ማለት ነው። እንደዚህ ካደረግን በኋላ ቆንጆ አድርገን እንደዚህ ታያችሁ፣ በደንብ መግባት አለበት ባህራቱ። በዚህ ቆንጆ አድርጋችሁ እንደዚህ እንደዚህ ቆንጆ የሆነ በደንብ አድርጋችሁ ባህራቱ እንዲገባ እንደዚህ በደንብ መሳጅ በሉት። ካደረጋችሁ በኋላ ቀላል ነው በጣም ግን ቆንጆ ጣዕም ያለው ነው። ማሻአላ ተባረካላ። እንደዚህ ካደረግን በኋላ ቆንጆ መሽዊ ይሆንልናል። ሞክሩት፣ ቆንጆ ነው። እኔ ብዙ ጊዜ እሰራለሁ። ይሄንን በጣም ይወዱታል። ቆንጆ ነው። እንደዚህ ካደረግን በኋላ ከዛ እዚህ ጋር እንደምታዩት ቃሪያ፣ ሽንኩርት፣ ነጭ ሽንኩርቱ እንደዚህ ከላይ ቆረጥ አድርጌ አጥቤዋለሁ ማለት ነው። ይሄንን ይሄ በጣም ቆንጆ ነው። ጥብ አድርጌ ከዛ እንትን ምንድነው ስሙ ቆረጥ አድርጌዋለሁ ከላይ። ከዛ ሲበሉ ደግሞ የቺን የውስጧን አውጥተው ነው የሚበሉት ማለት ነው። እና የኔ ሰዎች ይወዳሉ፣ ብታረጉ ደስ ይላል፣ አሪፍ ነው። ከዛ ይሄንን ሽንኩርቱን እንደዚህ ባህራት ይሄንን እንደዚህ በባህራት ምናምን እንደዚህ ትንሽ ታረጉና እንደዚህ ከዛ ይሄንንም እንደዚህ ትንሽ እንደዚህ ታረጋችሁ በኋላ እንደዚህ አያችሁ። ከዛ ቃሪያችንን እንደዚህ 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 እንደዚች እናደርግና አያችሁ። ማሻአላ ተባረካላ። ሲበስል ደግሞ አሳያችኋለሁ ማለት ነው። አሁን ገስቲር እናደርግና ከዛ ፎርን እናስገባለን ማለት ነው። ይሄንን ይሄ ጥሩ ነው፣ ወረጋ ይባላል ይሄ ማለት ነው። ይሄ ከዛ ይሄንን ታስገባላችሁ ፉርናችሁ ማለት ነው። እንደዚህ ታረጋችሁ በኋላ ፉርናችሁ ካስገባችሁ በኋላ ከትንሽ ደቂቃ በኋላ ተመልሰን እንመጣለን። እንደዚህ በደንብ አርጋችሁ ማለት ነው ውዶቼ፣ እንትን ንፋስ እንትን እንዳይልባችሁ በደንብ አርጋችሁ እንትን ካላችሁ በኋላ እኔ የማቆየው አንድ ሰዓት አቆየዋለሁ ፉርን ውስጥ ማለት ነው፣ በደንብ እንዲበስል። ከዛ ሩዛችንን እንሰራለን ፉርን ካስገባን በኋላ ማለት ነው። ይሄንን ውዶቼ ሩዛችንን አድርገናል። ያኔ የኔ ቤተሰቦች ትንሽ ስለሆነ የሚበቃኝን ያህል አድርጌያለሁኝ። ሩዝ በስመቲ ይባላል። ማሻአላህ አያችሁ። ከዛ ሩዛችንን ካጠብን በኋላ ከ30 ደቂቃ እንደዚህ አጥበን በውሃ ዘፍዝፈን ካስቀመጥን በኋላ ሩዛችንን እንሰራለን። ዶሯችንን ፉርን አስገብተናል። ሲበስል ደግሞ አሳያችኋለሁ። እዚህ ጋር ውሃ የፈላ ውሃ እንጨምራለን ማለት ነው።
እንደዚህ ከጨመርን በኋላ እዚህ ጋር እንትን አለ ባህራት ማለት ነው ሄል እና ይሄንኛውን ስሙን አላውቀውም። ጨው፣ ቁርንፉድ እንጨምራለን። ጨው እንዳይበዛባችሁ እናንተ እንደ ሩዛችሁ መጠን ማለት ነው። ከዛ ትንሽ ዘይት እንጨምርና ሩዛችንን እንጨምራለን ማለት ነው። ሩዛችንን አጥበናል፣ ጽድት አድርገን አጠንፍፈናል። ከዛ ሩዛችንን እንጨምራለን ማለት ነው። ብስሚላ ወይ ብስሚላ። ቀስ ብላችሁ እንዳይረጭባችሁ ነው። በአንድ እጄ ይዤ ስለሆነ ያ ትንሽ ያስቸግራል፣ ግን ኢንሻአላህ ሩዛችን ከጨመርን በኋላ ትንሽ እንዳይሰባበርብን ቀስ አድርገን እንደዚህ በዚህ መልኩ ትንሽ ደለቅ እናደርጋለን ማለት ነው። እንዳይሰባበርብን ሩዛችን በቃ ከዛ ይፈላል። ሩዛችን አሁን በዚህ መልኩ በስሎልናል። እናጠነፍፋለን ማለት ነው። ካጠነፈፍኩት በኋላ መልሼ አሳያችኋለሁ። ሩዛችን መጨረሻ ላይ ይሄን ይመስላል። ከዛ ትንሽ ዘይት አደረኩበት በዚህ መልኩ ማሻአላ። ከትንሽ ደቂቃ በኋላ አጠፋችንን አሁን ጨርሻለሁ ማለት እንደዚህ ስትሆን እንፋሎት ሲወጣው አጠፋዋለሁ ማለት ነው። ሩዛችን በዚህ መልኩ በስሎልናል። ከዛ አሁን ያኔ ከእንትን ምንድነው ስሙ ከላይ ይሄ እንትን ስላለው ከታች ደግሞ ወራቀቱ ስላለ ይሄ ችግር የለውም ማለት ነው። አልተቃጠለም፣ ደህና ነው፣ ቆንጆ ነው ማለት ነው። ማሻአላህ። ከዛ እዚህ ጋር ትንሽ ዘይት እናደርግና በስኒ ፈሃም እናደርጋለን ማለት ነው። እንደዚህ የተወሰነ እንትን ካያዝን በኋላ ፈሃም ማለት ነው። ከዛ እንደዚህ አድርገን እዚህ ጋር እንደዚህ ስናደርግ እንደዚህ ሆነ። ከዛ ቶሎ ብለን እንደዚህ እናደርጋለን። ቆንጆ ጣዕም፣ ቆንጆ ሽታ ይኖረዋል ማለት ነው። ሽታው እንዳይሄድብን ቶሎ እንትን እንለዋለን ማለት ነው። ጭሱ ነው የሚባለው። ጭሱ እንዳይሄድብን ቶሎ በገስቲር እንዘጋዋለን ማለት እንሸፍነዋለን። እዚህ ጋር ሩዛችንን አድርገናል። ከዛ ከትንሽ ደቂቃ በኋላ እንትናችንን ዶሯችንን እዚህ እናደርጋለን ማለት ነው። ውዶቼ በዚህ መልኩ ጨርሰናል እና ሽንኩርታችንንም አድርገናል፣ ቃሪያችንንም አድርገናል። እዚህ ጋር ነጭ ሽንኩርታችንንም እዚህ ጋር ዶሯችንንም ሁሉ ነገሩን ጭርስፍርስ አድርገናል። ከላይ ሽንኩርት ጠብሳችሁ እንትን ማድረግ ትችላላችሁ። ሩዙም ላይ ደግሞ ከረን ሎን ማድረግ ትችላላችሁ። ግን እኔ አብዛኛውን ልጆቹ እንደዚህ ስለሚወዱ ነጭ ሩዝ እና እንደዚህ ሽንኩርት የተጠበሰ ምናምን ብዙም አይወዱም። እና ለዛ ነው የሰው ልጅ እንደ ቤቱ እንጂ እንደ ጎረቤት አይኖርም ይባላል። ለዛ ነው የሰው ፍላጎት ይለያያል። እና በዚህ መልኩ ጨርሰናል። ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። አስተያየት እቀበላለሁኝ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።